ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦች፣ ዛሬ እንግዲህ 100% እየተጠናቀቀ እና ደግሞ የተናጠል ዲጂታል ካርታ ያለው የመኖሪያ አፓርትመንት ቤትን በመገናኛ ሾላ አካባቢ ላይ ይዘን መተናል ማለት ነው። እንግዲህ ቤቱ ምን ያሟላል፣ በምን ደረጃ ነው የሚረካው፣ እንዲሁም ደግሞ የካሬ ሜትር ዋጋዎቹን እስከና አከፋፈሉ ሙሉ በሙሉ መረጃውን ማድረሳችሁ ይሆናል ማለት ነው። ተከታተሉ። ተመለከቱ። በወለል 3 አባወራዎች ይኖራሉ ማለት ነው። በዚህ በኩል ባለ 1 መኝታ 57 ካሬ፣ በዚህኛው በኩል ደግሞ 123 ካሬ ባለ 2 መኝታ፣ እዚህ ጋር ደግሞ ባለ 3 መኝታ 192 ካሬ ይኖረናል ማለት ነው። እንግዲህ በምትመለከቱት መልኩ ሊፍቱም ስራ ጀምሯል ማለት ነው። ሁሉም ነገር እዚህ ሳይት ላይ ተጠናቆ ሰውም ገብቶ ተረክቦ እየኖረበት ያለው የመኖሪያ አፓርትመንት ቤቶች ናቸው ማለት ነው። ውስን ቤቶች ናቸው አሁን ላይ የሚቀሩ፣ ነገር ግን ከዚህ በፊት የገዙ ሰዎች ስም አዙረው ገብተው እየኖሩበት ወይም ደግሞ እየከራዩትም ያሉ ሰዎች አሉ ማለት ነው። እንግዲህ በምትመለከቱ መልኩ ነው። እዛ ጋር በታች ጋር ደግሞ ጋርቤጅ ሹተር ይኖረዋል ማለት ነው። ውጭ ላይ ያለው ነገር ሙሉ በሙሉ 123 ካሬው ቤት ምን ይመስላል የሚለውን ያለበትን ሁኔታ ደግሞ እኛ የምናስረክብበትን ሙሉ በሙሉ አስረዳቸዋለሁ ማለት ነው። ይሄ እንደገባን የምናገኘው ሳሎናችን ነው የሚሆነው። ሳሎናችን በዚህ መልኩ ነው የሚሆነው ማለት ነው። ሰፊ የሆነ መስታወት ይኖረናል። ይሄም ቆንጆ የሆነ ቪው የምናገኝበት ይሆናል ማለት ነው። በጣም ሰፊ ነው። ሳሎኑም በቂ የሆነ ስፋት ይኖረዋል ማለት ነው። 123 ካሬ ነው። 123 ካሬ ሜትር ነው አጠቃላይ ስፋቱ ማለት ነው። ሌላው ደግሞ ልነግራችሁ የምፈልገው ሰሚ ፊኒሽድ ነው የምናስረክበው ማለት ነው። ፉሊ ፊኒሽድ በካሬ በ130 ሺህ ብር ነው። ሰሚ ፊኒሽድ ደግሞ በካሬ በ100 ሺህ ብር ነው ማለት ነው እየሸጠን ያለ ነው። ነገር ግን ፊኒሽንግ ስራውን እናንተ ናችሁ የምትጨርሱት ማለት ነው። ሙሉ ያኛው ቪዲዮ ደግሞ አስገባላችኋል። እዚህ ጋር ኪችናችን እናገኛለን። ሰፊ የሆነ በቂ ስፋት ያለው ኪችን ይኖረዋል። ናቹራል ቬንቲሌሽን አለው። እዚህ ጋር ደግሞ 2 መኝታ ቤቶችን የምናገኝበት ይሆናል። ይሄኛው ማስተር ቤድሩማችን ነው። ይሄ ማስተር ቤድሩማችን ነው ማለት ነው የሚሆነው። በምትመለከቱት መልኩ ነው። ፉሊ ፊኒሽ ሲሆን ቁምሳጥንም ኪችን ካቢኔትም ገጥመን ነው የምናስረክበው። ሰሚ ፊኒሽድ ግን ሲሆን በካሬ በ100 ሺህ ብር ነው። የሴራሚክ ስራውን እንዲሁም የሚቀሩትን የባኞ ቤት ስራ፣ የቁምሳጥን ኪችን ካቢኔት እናንተ ናችሁ የምትጨርሱት። እኛ የውጭ በር፣ የውጭ መስታወት፣ እነዚህ የውጭ የባልከኒ መስታወቶች እስከነ እጀታው ጨምሮ በእኛ በኩል ነው የሚያልቀው። የቻክ ስራውን ሙሉ በሙሉ በራሱ በሪል ስቴት ነው የሚያልቀው። በተጨማሪም የኤሌክትሪክ ገመድ ዝርጋታውን እና የውሃ መስመር ዝርጋታው ሙሉ በሙሉ የሚጠናቀቀው በሪል ስቴቱ ነው። የቀረውን ስራ ነው እናንተ የምትሰሩት ማለት ነው። ነገር ግን የፉሊ ፊኒሽድም አማራጭ ይኖረዋል ማለት ነው እዚህኛው ሳይት ላይ። ይሄኛው ባዝሩማችን ነው የሚሆነው። በዚህኛው ሳይድ ደግሞ 2ኛ መኝታ ቤት ወይም የልጆች መኝታ ቤት እናገኛለን። ያው ይሄኛው ዲዛይኑ እንደፈለጋችሁ አድርጋችሁ ልትሰሩት የምትችሉት ነው። ለአቀማመጥ ምቹ የሆነ ነው ማለት ነው። እንደምትመለከቱት ነው። ይሄኛው 2ኛው መኝታ ቤት ወይም የልጆች መኝታ ቤት ነው። እሱም በቂ የሆነ የፀሐይ ብርሃን አለው። ቤቱ በሁሉም አቅጣጫ የፀሐይ ብርሃን በደንብ የሚያገኝ ይሆናል ማለት ነው። እንደምትመለከቱት ነው። እንግዲህ ይህ አፓርትመንት እንዳልኳችሁ ሙሉ በሙሉ ተጠናቋል። ሰዎችም ገብተው እየኖሩበት ያለ ነው ማለት ነው። በሙሉ ግንባታም በከፊል ግንባታም በካሬ በ130 ሺህ እና በካሬ በ100 ሺህ ብር እየሸጥን ነው ማለት ነው ያለ ነው። የተናጠል ዲጂታል ካርታ አለው። እንደገዛችሁት ስማችሁን አዙራችሁ የግላችሁ ልታደርጉት የምትችሉትን አፓርትመንት ቤቶች ናቸው። ዋና መንገዱን የያዘ ነው። የሾላ ዋና መንገዱን የያዘ ነው። ከሲግናል ወደ መገናኛ በሚያስወጣው መንገድ ሾላ መብራቱ ጋር ነው ማለት ነው ይሄ ቤት የሚገኘው። እንግዲህ ለበለጠ መረጃና ለሳይት ጉብኝት በ0911 10 3562 ይደውሉልን።